እስኪ በምትተነፍሱበት ወቅት በጁስ መጠጫ ስትሮ ብቻ አየር ስታስገቡና ስታስወጡ አስቡት። አዎ፣ ይህ የአስም ህመምተኞች አስሙ በሚቀሰቀስባቸው ወቅት ዘወትር የሚያጋጥማቸው የህይወት ፈተና ነው። ሰላምና ጤና ለእናንተ ይሁን ውድ የቻናሌ ቤተሰቦች። በዛሬው ቪዲዮ ግልጽና ቀለል ባለ አማርኛ ሁሉም ሰው ሊረዳው በሚችለው መልኩ የአስምን ምንነት፣ አጋላጭና ቀስቃሽ ምክንያቶቹን፣ ምልክቶቹን እንዲሁም ህክምናዎቹን እንመለከታለን። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በመጀመሪያ የምናየው የአስም በሽታ ምንድን ነው የሚለውን ነው። የአስም በሽታ ማለት በሳንባ ውስጥ የሚገኙ የመተንፈሻ ቱቦዎች በድንገት ሲቆጡ፣ ሲያብጡና ሲጠቡ የሚከሰት የጤና እክል ነው። በምስሎቹ ላይ እንደምትመለከቱት የመጀመሪያው ምስል የጤናማ የአየር ቧንቧ ምስል ነው። እንደምታዩት ክፍትና አየር እንደ ልብ ማንሸራሸር የሚችል ነው። ሁለተኛው ደግሞ የአስም ህመም ተጠቂዎች የሚኖራቸው አይነት የአየር ቧንቧ ነው። እንደምታዩት በጣም ጠባብና በአክታም የተዘጋ አየር እንደ ልብ ለማንሸራሸርም አስቸጋሪ የሆነ የአየር ቧንቧ ነው። እንግዲህ በአጭሩ አስም ማለት ይህን ይመስላል። አጋላጭ ምክንያቶችን ስንመለከት አንደኛው የዘረመል ችግር ነው። ይህም ማለት በቤተሰብ አስም ካለ፣ በተለይ ደግሞ በእናት፣ በአባት፣ በወንድም እንዲሁም በእህት። ሌላኛው የቆዳ አስም ወይም ሳይነስ የሚባለው ህመም ካለ እንግዲህ ለአስም ያለን ተጋላጭነት ይጨምራል። ሁለተኛው አካባቢያዊ ምክንያቶች የምንላቸው ናቸው። እነዚህም የአየር ብክለት፣ ሲጋራን ማጤስ፣ አንዳንድ የፋብሪካ ስራዎች፣ ውፍረት፣ የቅርሻት ህመም እንዲሁም አሁን ደግሞ የከተሜነት መስፋፋት ለአስም እንዳጋላጭ ምክንያትነት ይወሰዳሉ። ለመሆኑ አስምን የሚቀሰቅሱ ነገሮች ምንድን ናቸው? እንግዲህ አስም የተጠቁ ሰዎች በየጊዜው አስማቸው እንዲነሳ የሚያደርጉ ቀስቃሽ ምክንያቶች አላቸው። አንደኛው እንደ አዋራ፣ የአበባ ብናኝ፣ የቤት እንስሳት ፀጉር እና ፈንገስ ወይም ሻጋታ የመሳሰሉ ነገሮች ናቸው። ሁለተኛው ደግሞ እንደ ቅዝቃዜ፣ ጠንካራ ሽታዎች ለምሳሌ የሽቶ ወይም የጭስ፣ አካላዊ እንቅስቃሴዎች አንዳንድ የኤክሰርሳይዝ ኢንዲውስድ አስማ እንለዋለን እና ስሜታዊ ውጥረት ያሉ ሁኔታዎችም እንግዲህ የአስም ቀስቃሽ ምክንያቶች ናቸው ተብለው የሚጠቀሱ ናቸው። ታዲያ የአየር ጥበቱ የሚከሰተው እንዴት ነው የሚለውን ነጥብ ስንመለከት የአስም ህመም ተጠቂዎች በሚተነፍሱበት ጊዜ ቀደም ብለን የጠቀስናቸውን እንደ አቧራና ለምሳሌ የእንስሳት ፀጉር ያሉ ነገሮችን ወደ አየር ቧንቧቸው ያስገባሉ። በዚህ ወቅትም አስም ከሌለባቸው ሰዎች በተለየ መልኩ እንግዲህ የሰውነታቸው በሽታ ተከላካይ ሴሎች የተለያዩ ኬሚካሎችን ያመነጫሉ። እንግዲህ እነዚህ ኬሚካሎች ደግሞ የአየር ቧንቧ እንዲቆጣ፣ የአየር ቧንቧ ጡንቻ ደግሞ እንዲወፍር እንዲሁም አክታ በብዛት እንዲመረት በማድረግ የአየር ቧንቧ ጥበቱን ያስከትላሉ። ይህንንም ተከትሎ ወደ በኋላ የምናወራቸው የተለያዩ የአስም ምልክቶች ይከሰታሉ። ከዚህ በመቀጠል የምናየው የአስም በሽታ ምልክቶችን ይሆናል። የመጀመሪያው ሳል ነው። ሳሉ አልፎ አልፎ አክታ ቢኖረውም አብዛኛውን ጊዜ ግን ደረቅ ነው። ብዙ ጊዜ ማታ ማታና ጠዋት ከእንቅልፋቸው ሲነሱ ያስቸግራቸዋል። ሌላኛው ምልክት ትንፋሽ ማፈን ሲሆን ይህም አንዳንድ ጊዜ እስከ ከፍተኛ የአየር እጥረት ድረስ ሊደርስ ይችላል። ሶስተኛው ምልክት ደግሞ የደረት መወጠር ነው። ይህም አንዳንድ ጊዜ በጣም ትልቅ ነገር ደረታቸው ላይ የተጫነ አይነት ስሜት እንዲሰማቸው ሊያደርግ ይችላል። ሌላኛውና በጣም የሚታወቀው የአስም ምልክት ደግሞ ሲር ሲር የሚል አይነት የሙዚቃ ቃና ያለው አይነት ድምፅ ነው። ይህም በአየር ቧንቧ መጥበብ ምክንያት የሚከሰት ነው። አስም እንዴት ይመረመራል የሚለውን ጉዳይ ስንመለከት ደግሞ የመጀመሪያው ታሪክ በመውሰድ እና አካላዊ ምርመራዎችን በማድረግ ነው። ይህም በማደግ ላይ ባሉ ሀገራት ዋነኛው አስምን የምንመረመርበት መንገድ ነው።
እንግዲህ የተለያዩ የአስም ምልክቶች ካሉ፣ በቤተሰብ ተመሳሳይ ችግር ካለ እንጠይቃለን። በተጨማሪም ደረታቸውን በማዳመጫ እናዳምጣለን። ሌላኛውና ባደጉ ሀገራት ብዙ ጊዜ ተግባራዊ የሚደረገው ስፓይሮሜትሪ የሚባለው መሳሪያ ነው። ይህም የትንፋሽን መጠን እንግዲህ ምን ያህል ትንፋሻቸውን ይዘው ይቆያሉ፣ ምን ያህል ሳንባቸው ውስጥ አየር አለ የሚለውን ዝርዝር ጉዳዮች የሚነግረን መሳሪያ ነው። እንደ አስፈላጊነቱ ደግሞ ሌሎች የደም ምርመራዎች እና እንዲሁም የደረት ራጅ ሊላክ ይችላል። አሁን ደግሞ ወደ ዋናውና እጅግ በጣም አንገብጋቢ ወደ ሆነው ጉዳይ ደርሰናል። ይህም የአስም ሕክምና ምን ይመስላል የሚለው ነው። እንግዲህ ሕክምናዎቹን ስንመለከት የመጀመሪያውና ዋነኛው ሕክምና ከቀስቃሽ ነገሮች መራቅ ነው። ይህም ቅድም በቪዲዮ ላይ እንደጠቀስነው የተለያዩ እንደ አቧራ፣ እንደ የአየር ንብረት መቀየር፣ እንደ የእንስሳት ፀጉር የመሳሰሉ ነገሮችን መራቅ ያስፈልጋል። ስለዚህ ሁሉም አስም ታማሚ የሚቀሰቅስበት ጉዳይ የተለያየ ሊሆን ይችላል። በመሆኑም ቀስቃሽ ነገሮችን መለየትና ከነሱ መራቅ ያስፈልጋል። ሌላኛውና በጣም የሚታወቀው የአስም ሕክምና ደግሞ እንግዲህ ሲያፈን የሚወሰደው ሳልቡታሞል የተባለው መድኃኒት ነው። ይህም ማፈን በሚኖርበት ወቅት ወደ አፍ ተደርጎ በመነፋት የሚወሰድ ነው። ይሄ አንዳንድ ጊዜ ድንገተኛ ክፍልን በሚመጡበት ጊዜ በፍጥነት የአየር ቧንቧ እንዲከፍት ለማድረግ ይሰጣል። ሌላኛው ደግሞ እንግዲህ ጠዋትና ማታ እንደየደረጃው ጠዋትና ማታ የሚነፋ በክሎሜታሶን የሚባል የሚነፋ መድኃኒትም አለ። ከዛ ውጪ ኪኒኖችም ያሉ ሲሆን ነገር ግን እጅግ በጣም ትንፋሽ ማፈኑ ከፍተኛ ሆኖ እንዲሁም የደማቸው የኦክሲጅን መጠን በሚወርድበት ጊዜ በድንገተኛ ክፍል ተኝተው እንግዲህ ኦክሲጅን ሊሰጣቸው ይችላል። ከዛ በተጨማሪ እንግዲህ የተለያዩ የአስም መድኃኒቶች በመርፌ አማካኝነት ሊሰጣቸው ይችላል። ከነዚህም ውስጥ እንግዲህ ሃይድሮኮርቲሶን የተባለው ስቴሮይድ መድኃኒት ይገኝበታል። ሌላኛው ደግሞ እንደየደረጃው በጣም ከባድ ከሆነ አድሬናሊን ወይም ኤፒኔፍሪን የሚባል መድኃኒት አለ። እንዲሁም በተጨማሪ በጣም ከፍተኛ ደረጃ የደረሰ የአስም ችግር ከሆነ ደግሞ ማግኔዥየም ሰልፌት የተባለ እንግዲህ የመርፌ ሕክምና ሊሰጣቸው ይችላል። በአጠቃላይ ግን ዋናው የአስም ሕክምና ከቀስቃሽ ነገሮችን መለየት እና ከነዛ መራቅ ነው። እንግዲህ የዛሬውን ቪዲዮ በዚህ ላይ እናበቃለን። እንግዲህ ስለ አዳመጣችሁኝ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። መልካም ጊዜ